ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ፍቅር ለእናንተ ይሆንልኝ። ዛሬ እንግዲህ ከብዙ መጥፋት በኋላ ብቅ ብያለሁ ወደ ቻናሌ ማለት ነው። አበረታቱኝ። እንዲሁም ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አበረታትኝ ማለት ነው። ዛሬ እንግዲህ በጣም አረቦች የሚወዱት የአረብ ምግብ አሰራር አብረን እንሰራለን። እዚህ ጋር እንደምታዩት ግብአቶችን አስቀምጫለሁኝ። ድንች፣ ኩሳ፣ ጀዘር፣ አንድ ቃሪያ እንደገና ደግሞ ቶም እና ቲማቲም እንደገና ደረቅ ቅመሞችን፣ ደረቅ ሌሞን እና እዚህ ጋር ዶሮዬን አጥቤ አስቀምጫለሁ። እንደምታዩት ምልህም አዘጋጅቻለሁ፣ ማሽጥማጥም አዘጋጅቻለሁኝ። እና ዛሬ እንግዲህ መልጉግ የሚባለውን የአረቦች በጣም የሚወዱት አብዛኛ ደግሞ በብርድ ጊዜ ነው የሚጠቀሙትና መልጉግ አብረን እንሰራለን። ከአሰራሩ መሄዳችን በፊት ግን ለቤቴ አዲስ የሆናችሁ በድጋሚ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ከተመቻችሁ ሸር ላይክ እያደረጋችሁ አበረታቱ ማለት ነው። እንግዲህ አብረን ወደ አሰራሩ እንሄዳለን እና እዚህ በሰላችንን ደህና አድርገን በዘይት እናቁላላለን። በሰል ማለትም ሽንኩርት ብዙ ሽንኩርት አያስፈልገውም ማለት ነው። በመጠኑ የሆነ እዚህ ጋር እንደዚህ አድርገን ሽንኩርታችንን እናቁላላለን ማለት ነው። በኋላ እንግዲህ በጣም አሁን ይሄን ሽንኩርት ነው አደርጋለሁ ማለት ነው። ሽንኩርቴን ደብልቅ ያለሁኝ ያው ካሜራ ማሏ እኔ ነኝ ብያችኋለሁ። ወዲያ ወዲህ እያለብኝ ነው እንግዲህ ይቅርታ። እንደዚህ አድርጌ ካቁላላሁት በኋላ ከሽንኩርቱ ጋርና ከነሽንኩርቱ ጋር አብሮ ጣሙ እንዲመጣልኝ ፎቅ ያደረጉትን እንትን በፊት አደርጋለሁ ማለት ነው። ምክንያቱም ጣዕሙን እንዲወስድልኝ የዚህ ሀገር ግጃጅ እንደምታውቁት ብዙ ጊዜ እንትን ስለሚል ከላይ ነው ቅመሞችን ምናምን ማረግ። እሱ እንዳሰራራችሁ ይወሰናል፣ እንደራሳቸው ፍላጎት ማለት ነው። እኔ ግን ምክንያቱም ጣዕም እንዲያመጣልኝ አንዴ እንዲያድርጌ ግጥም አድርጌው ቆያለሁ ማለት ነው። እና አሁንም ክፍት ታደርገዋለሁ። አያችሁት? ከዛ ሌሞኔን ጣል አረግበታለሁ እና አቁላለዋለሁ። እና ጣዕም እንዲያመጣልን ነው። በጣም ቆንጆ ጣዕም ነው። እዚህ ጋር እንደምታዩት ቲማቲም አለኝ። ቲማቲሜን አደርጋለሁ። እዚህ ጋር እንደዚህ አድርጌ ቲማቲሜን አድርጌያለሁ። አሁንም ከዛ እዚህ ጋር እንግዲህ ያዘጋጀነውን ቅመሞች ቁንዶ በርበሬ፣ እርድ ለመልኩ እንዲያገለግለን እንደገና ከሞን እና ማጣፈጫ ቅመም አለ፣ ማጁ አለ እናርበዋለን ማለት ነው። እዚህ ጋር አደረግናት። ከዛ ደግሞ ጣዕም እንዲያመጣልን በደንብ አድርገን እናገናኘዋለን ማለት ነው። በደንብ አድርገን እንደዚህ አድርገን ካገናኘነው በኋላ ሁሉም እናደርጋታለን። እዚህ ጋር እናማስላታለን። እዚህ ቲማቲማችንን እናደርጋለን ማለት ነው። ቲማቲማችሁ እንግዲህ ተመልሰን መተን ካደረግን በኋላ የፈላ ውሃ ትንሽ እናረግና ለተወሰነ ሰዓት ግጥም እናረገዋለን ማለት ነው። እዚህ አምሮልናል። አሁን ግብአታችን አሉ እዚህ ጋር እንግዲህ እናረጋቸዋለን ማለት ነው። ሁሉ ትንሽ ግጥም አርጋ ነው እንቆያለን።
አሁን ጨራርሼ እንግዲህ ውሃዬን የፈላ ውሃዬን ከልሻለሁኝ። መጨረሻ ላይ እንገናኛለን። እንግዲህ ቤተሰቦቻችን ይሄን ይመስላል። እኔ የተጠቀምኩትኝ ከውጭ የሚገዛው ቀጭኑን ኮብዝ ነው። እናንተ ግን ጥቁር ዶቄት ከቤታችሁ ካለ ማዘጋጀት ትችላላችሁ። ያ የአረቦች ፍላጎት የሰዎቻችሁ ፍላጎት ነው። እኔ ግን ከውጭ የሚገዛውን ኮብዝ ነው የተጠቀምኩኝ። ይሄን ይመስላል እንግዲህ። በአዲስ ቪዲዮ እመጣለሁኝ። አበረታቱኝ። መልካም ጊዜ፣ መልካም ለእናንተ ሁሉ ተመኘውላችሁ ቤተሰቦቼ። ባይ